ወንድሞች እናንተው ስለ ቢዝነስ በኮንፊደንስ እውቀቱ የሚያካፍለን ማን አለ? እንዴት ነበር መነሻ ወደዚህ ስራ ልገባ ቻልክ? መጀመሪያ ምን ነበር የምትሰራው? መጀመሪያ እኔ ቤከሪ ውስጥ ተቀጥሬ ነበር የምሰራው። በዛ ከሰው ጋር ተቀናጅቼ የራሴን ከፍቼ ያው መስራት ጀመርኩ። አሁን ላይ ወጣቱ ሶሻል ሚዲያ ላይ በሚያዩ አንጸባራቂ ነገራቶች እየተሸወደ ነው ያለው። ሩቅ እንዲያስብ ምን የምትመክረው ምክር አለ? ወጣቱ በአጭር ጊዜ ውስጥ የሆነ ሰክሰስ ካየ የብሩን ጣዕሙ አይገባም። እኔን ከሌሎች ሰዎች የሚለይ ተሰጥኦ ወይም ደግሞ ጥንካሬ አለኝ ብለህ ታስባለህ? አዎ እኔ ከገበሬ ቤተሰብ ወጥቼ ዛሬ ትልቅ ቦታ ላይ ያለሁትና ስራ ሳልንቅ ከግብርና ተነስቼ ከብት ከማርባት ተነስቼ ዛሬ 3 ሆስፒታሎች ወደ 50 ዩኒቨርሲቲዎች እና ከ10 በላይ ሆቴሎች ራን እናደርጋለን ማለት ነው። በሙያ ውስጥ የተማርከው ትልቁ ትምህርት ምንድን ነው? ማገልገል ወይም ደግሞ ሰርቪስ መስጠት ሁልጊዜ የማይቆም ገቢ እንዳለው ዴይ ቱ ዴይ ሰርቪሶች ዴይ ቱ ዴይ ኢንካም አላቸው። ምንም የሚቆም ስራ አይደለም። እሱ ነው ለኔ ያስተማረኝ። በሙያ ውስጥ የተማርከው ትልቁ ትምህርት ምንድን ነው? ኮሚትመንት ካለ ችግሮች መሻገር እንደሚችሉ። በህይወት ዘመን ስለ ገንዘብ የተማርከው ትልቁ ትምህርት ምንድን ነው? ዲሲፕሊን አስተምሮ። በስራ ዓለም ውስጥ የተማርከው ትልቁ ትምህርት ምንድን ነው? መስራት፣ ተስፋ ለመቁረጥ መበርታት። ለወጣቱ አንድ የምትመክረን የመጨረሻ ምክር ካለ? The bottom is crowded. Just get the top. ለወጣቱ አንድ የመጨረሻ የሚመክሩት ነገር ካለ? መጀመሪያ የምትሆኑትን ነገር ማወቅ፣ ለዛ ነገር መጣር፣ መስራት፣ መልፋት። ይሄን ነው የምለው። እግዚአብሔር ይርዳችሁ። ራሳቸውን ቢዝነስ ከውጭ መጥተው እዚህ መክፈት ለሚፈልጉ ምን የምትመክራቸው ምክሮች አሉ? ሰዎች መጀመሪያ የሚፈልጉት ነገር ማወቅ አለባቸው ብዬ አምናለሁ። ውሳኔ ይፈልጋል። ቢግ ዲሲሽን ነው። አንድ ሰው ቢዝነስ በሚጀምርበት ጊዜ ከባዱ ነገር ምንድነው ታስባለህ? የራሱ ዝግጅት፣ ሁለተኛ የሚሰራውን ነገር ማወቅ፣ ሶስተኛ የሚሰራውን ነገር መውደድ። አንድ ከዜሮ ለሚጀምር ወጣት ምን የምትመክረው ምክር አለ? ሁሌም አሴት ላይ እንጂ ሊያቢሊቲ ላይ አለማወቅ ትልቁ ኪ የሰክሰስ ፖይንት ይሄ